የህልውና ትግሉ ማተኮር ያለበት እንደ ሌዘር ሻርፕ በሆነ ነገር ማተኮር ያለበት ጉዳዮች ምንድናቸው? በአማራ ኤሊት ውስጥ ያሉ አሁንም ውዥንብር እየፈጠሩ ያሉ ጉዳዮች አሉ። አማራነት እና ኢትዮጵያዊነት ጋር ሪሌትድ የሆነ በሌሎች ብሔሮች እንቅስቃሴ ውስጥ የሌሉ አማራው ራሱ ዘመንና ትውልድ ከፍሎ የሚጨቃጨቅበት ጉዳይ አለ። የ60ዎቹ ትውልድ በሚል መልኩ ሌላ ቦታ ላይ የማታየው የ90 ዓመት ሽማግሌ እና የ10 ዓመት ወጣት ትግራይ ማህበረሰብ ውስጥ አንድ አዳራሽ ውስጥ ቁጭ ብሎ የሚመክሩበት ሁኔታ አለ። ነገር ግን ለአማራ የተሰጠው ሆምወርክ አለ። አዲሱ ትውልድ ቀደም ብሎ የነበረውን ትውልድ አዳምጥ፣ አንዱን የሚሆነጅልበት ሆምወርክ። እነዚህ ሁሉ እንዴት ነው የመጡት ያለው? እንዴት ነው መታየት ያለባቸው? ምን ጉዳት ያመጣሉ?